ቤትን የሚሰራ እግዚአብሔር ስለሆነ እኛ ገንዘብ ያወጣነው፣ እግዚአብሔር ግን የቤት ባለቤት አድርጎናል። ለባለቤቶችም ለኛ ለገዢዎች እግዚአብሔር እንኳን ረዳን እላለሁ። ከበር ነው የሚጀምረው ስርዓታቸው፣ ከጥበቃው ጀምሮ እስከ ውስጥ ድረስ ያለው አካሄዳቸውንና በአሁኑ ሰዓት ያው እንደምታውቁት ሪል ስቴት አካባቢ የሚናገሩትና እየሰሩ ያለው ነገር ትንሽ ለየት ይላል እና በዚህ የተነሳ ስጋት ነበረኝና በደንብ አትኩሬ ክትትል አደረኩኝ። ፋይናሊ ያው የጠቆመኝ ሊገዛ ብሎ የመጣው ጓደኛዬ ሳይገዛ ፈጥኜ ክፍያውን ፈጸምኩኝ። ከዛ በኋላ ያው ባለሙያነቴን አልገለጽኩኝም፣ ክትትል አደርግ ነበረ። አያያዙን አይተህ ምን አድርገው እንደሚባል ሳያቸው በታማኝነት የተናገሩትን የሚያደርጉ ያሳዩን ማቴሪያል የሚጠቀሙ፣ ሁለተኛ የህንፃው ስትራክቸሩ ጥራቱን ተከታተሉ። በጥራት የሚሰራ ህንፃ ነው። ስለዚህ እነዚህ ሰዎች እኔና ባለቤቴ ተነጋገርንና ገንዘባችን ሙሉ ብንከፍል ብናግዛቸው የተሻለ ነው በሚል ያለውን ክፍያ ሙሉ 100% እኛ ቀድመን ያጠናቀቅነው። ስለዚህ ሄልቦተን የተናገረውን ያሳየንን ማቴሪያሎች ፕራክቲካሊ ያሳየ ከጠበቅነው የጊዜ ቆይታ አስቀድሞ እየሰራ ታማኝ ሪል ስቴት መሆኑን ያው ነጭ ነው ማውራው። በጣም ታማኝ ናቸው። እግዚአብሔር በዚሁ ያዝልቃቸው። አመሰግናለሁ።